ለኢኮኖሚ ሴክተሮች፣ ለማህበራዊ ሴክተሮች የተመደቡ በጀቶች በጣም ትንሽ ናቸው ከጠቅላላ በጀቱ አንፃር ሲታይ። ለጸጥታ ዘርፍ የመደብናቸው በጀት ደግሞ በመቶ ቢሊዮኖች ነው። የጸጥታ ሴክተር በጀት ብዙ አይደለም። የገንዘብ ሚኒስትሩ አህመድ ሺዴ ለፓርላማው ያቀረቡትን ከ50 ገጽ የላቀ ሪፖርት አንብቦ የጨረሰም ሆነ የ2018 ዓ.ም በጀት ዝርዝር የተጻፈበትን ባለ 463 ገጹን ሰነድ ያገላበጠ አንድ ኢትዮጵያዊ ልማት ደህና ሰንብት፣ ትምህርትና መሰረተ ልማት ዝርጋታ ደህና ሁኑ፣ ጤና ጥበቃና ኢንዱስትሪያላይዜሽን ቸር ይግጠማችሁ የሚል ድምዳሜ ሊያወጣ ይችላል። ይህንን የበጀት ረቂቅ ያነበበ አንድ ለልማትና ለሰላም ስስ ልብ ያለው ማንም ሰው አገሬ ፈጣሪ ሁንሽ ብሎ ሊጨርስም ይችላል። የደህንነትና የመከላከያ ተቋማት በጀት ከትምህርትና ጤና በጀት ልቆ ሲገኝ ቀጣይ ዓመትም የአገሪቱ ወጣቶች ተስፋ በአዲስ የሥራ መስክ መቀጠር ወይም በሰላማዊ አገር ውስጥ ተንቀሳቅሶ መስራት ሳይሆን ወታደርነትና ታጣቂነት እንደሆነም የሚጠቁም ነው። አንድም አዲስ ጦርነት እንደሚጀመር አለያም ነባሩ ጦርነት እንደማያልቅ ወይም የአገሪቱ ከፍተኛ መኮንኖች የሚዘርፉት ገንዘብ አሁንም በብዙ ጥፍ እንደሚያይል የሚጠቁም ነው። ዝርዝሩን ስንመለከተው አሃዞቹ ራሳቸው ይመሰክሩልናል። እንደገና ደግሞ ልማት አይገባህም፣ ጤናህም አይጠበቅም፣ ልጆችህ ይማሩ ዘንድ ተገቢ አይደለምና ለትምህርት የሚመደበው በጀት በብዙ ይቀንሳል በሚል መንፈስ ዝቅተኛ በጀት የተመደበለት ይኸው ሕዝብ ከሚተነፍሰው አየር በቀር ከሚጠቀማቸው ነገሮች ሁሉ ታክስ ትከፍላለህ ተብሏል። ከሚለብሰው ልብስ ብቻ ሳይሆን ለምግብ ማጣፈጫነት ከሚያውለው ጨውም ላይ 3 ልዩ ልዩ ታክሶች ተደግሰውለታል። የተከበራችሁ የኢትዮ ፎረም ቤተሰቦች ስለምትበሉት ጨው ግብር ትከፍላላችሁ የሚለውን ገለጻ በአህመድ ሺዴ ሪፖርት ላይ ያገኘ ነው እንጂ በስሚ የተረዳ ነው አይደለም። እንዴት የሚለውን ሰነዱን ዋቢ አድርገን እንነግራችኋለን። ይሄው ልማትና ጤና ጥበቃ የተከለከለ ሕዝብ በፍርድ ቤት ተቀጥቶ የሚያስገኘው ገንዘብም በቅድ ተይዟል። ብርን በባንክ ውስጥ ማስቀመጥም ገንዘብ ያስከፍላል ተብሏል። በነገራችን ላይ አራጣን የሚያበረታታ አዋጅም ተረቆ ለፓርላማ ተመርቷል። የነዳጅ ድጎማን እንዲያነሳ ከአይኤምኤፍም የተሰጠውን ትዕዛዝ እየተገበረ ያለው ብልጽግና ድጎማውን ማንሳት አይበቃም ብሎ ከእያንዳንዱ ሊትር ነዳጅ ላይ 15 በመቶ የቫት ክፍያ አዘጋጅቷል። ከሐምሌ 1 ጀምሮ የሚተገበረው ይሄው ስርዓት በአጠቃላይ ከአንድ ሊትር ነዳጅ የሚገኘውን ወይም የሚከፈለውን ዋጋ 150 ብርና ከዚያ በላይ ሊያደርሰው ይችላል። እያንዳንዱ ኢትዮጵያዊ ቴሌኮምን ተጠቅሞ በሚሞላው ካርድ 15 በመቶ ክፍያ ከፍሎ መንግስትን 40 ቢሊዮን ብር ከቫት ብቻ እንዲያገኘ ማድረግ ግዴታም ተጥሎበታል። ከመኝታ ቤትና ከስኳር ብርን በማዳከም ጭምር ገቢ ለመሰብሰብ መታቀዱም ያለ ስስት በሰነዱ ላይ ተጽፏል። ኮንትሮባንድ ወርሼ ከብራለሁ ያለው መንግስት ቢሊዮን ብሮችን አፍሳለሁ ብሎ ሰንጠረዥ ሰርቷል። በሌላ አገላለጽ ከቅጣት እሰበስባለሁ እያለ ነው። ምን ማለቱ እንደሆነ የራሱን ቁጥሮች እያጣቀስን በዝርዝር እንመለከተዋለን። በተለይ የጤናው ዘርፍ ክፉኛ ኢላማ በተደረገበት በዚህ የበጀት መዘርዝር ላይ የመንግስት የሕክምና ተቋማት ብቻ ሳይሆኑ በግል የሚሰሩ የጤና ተቋማትም አንድም ዋጋ እንዲያነሩ፣ ሁለትም ተሰላችተው ከገበያው እንዲወጡ የሚያደርግ ግብር ተዘጋጅቶላቸዋል። ቢያንስ 4 አይነት ግብር። በመንግስት ለሚከናወነው የጤና ጥበቃ ስራ የመደበውን በጀት ማሳነሱ ሳይበቃ የግሉንም ዘርፍ እንዲዳከም ተግቶ እየሰራ ነው የሚያስብሉትን አሃዞች እናቀርባቸዋለን። ይህንን አስገራሚ የበጀት ዝርዝር እንዲህ ያለ ነገር ተደርጎ የማይታወቅበትን የበጀት ድልድል በአሃዛዊ መረጃዎች ግን ቀለል ባለ መንገድ ለማዘጋጀት ሞክረናል። ስትከታተሉን የምታባክኗቸው ደቂቃዎች እንደማይኖሩ በማመን አብራችሁን ቆዩ እንላችኋለን። አጠቃላይ ፌዴራል መንግስት የ2018 ጠቅላላ ወጪ በጀት ብር 1.93 ትሪሊየን ብር ሲሆን ከዚህ የወጪ በጀት ውስጥ ብር 1.2 ትሪሊየን ለመደበኛ ወጪ፣ ብር 415.2 ቢሊዮን ለካፒታል ወጪ የተመደበ በጀት ነው። ከተመደበው 1.93 ትሪሊዮን ብር በጀት ውስጥ 1.2 ትሪሊዮን ብሩ መደበኛ ወጪ ነው፣ 415 ቢሊዮኑ ደግሞ የካፒታል በጀት ነው ሲሉ አህመድ ሺዴ የተናገሯቸውን ቁጥሮች እንያዝና ምን ማለታቸው ነው የሚለውን እንዘርዝር። ባጭሩ ካፒታል በጀት ማለት ለልማት ስራ የሚውል ማለት ነው። የመደበኛ በጀት ማለት ለስራ ማስኬጃ፣ ለደሞዝ፣ ለአበል፣ ለባለስልጣናት ምቾት መጨመሪያ እንዲሁም ለድጎማና መሰል ነገሮች የሚውል ነው። ከዚህ አንጻር 1.93 ትሪሊዮን ብር በጀት ይዤ ቀርብ ያለሁ የሚሉት አቶ አህመድ ለአገሪቱ ልማት የመደብነው 415 ቢሊዮን ብር ብለው ሌላው 1.2 ትሪሊዮን ለመደበኛ በጀት ነው ብለዋል። ይህ በመቶኛ ሲሰላ ለአገሪቱ ልማት የተያዘው በጀት
ከጠቅላላው በጀት አንጻር 22 በመቶ የማይሞላ ሲሆን ለመደበኛው በጀት ግን 62.2 በመቶ ነው ማለት ነው። ይህ ማለት የልማት በጀት ከመደበኛው በጀት በ3 እጥፍ ያነሰ ነው ማለት ነው። ነገሩን በሌላ ቋንቋ እንግለጸው ቢባል የትምህርት፣ የግብርና፣ የመንገድ፣ የውሃ፣ የጤና፣ የኤሌክትሪፊኬሽን ወዘተ ፕሮግራሞች ያነሱ ሆነው የባለስልጣናትና ቢሮክራሲው በጀት አይሏል ማለት ይሆናል። የመደበኛው በጀት ውስጥ ደሞዝ አንዱ ቢሆንም በሚቀጥለው ዓመት መንግስት ደሞዝ የመጨመር እቅድ እንዳለው አህመድ ሺዴ አልተናገሩም። ጠቅላይ ሚኒስትሩ ግን ደሞዝ አንጨምርም ብለው ቅጩን ተናግረዋል። ታዲያ ይህ 1.2 ትሪሊዮን ብር የት ሊገባ ነው የሚለውን ጥያቄ ከማብራራታችን በፊት ሌሎች ቁጥሮችንና እውነቶችን እናስቀድም። የካፒታል በጀት ከአጠቃላይ በጀቱ ያለው ድርሻ ይህንን ያህል አንሶ መንግስትም በይፋ ጸረ ልማት ሆኖ የቀረበበት ዘመን ባለፉት 30 ዓመታት አለመኖሩን የገንዘብ ሚኒስቴር ድረገጽ ሰነዶች ያሳያሉ። ብልጽግና ወደ ስልጣን የመጣበትን የ2010 ዓ.ም የነበረውን በጀት ብቻውን እንውሰድ። በዚያ ዘመን 321 ቢሊዮን ብር በጀት ጸድቆ ከዚህ ውስጥ ለልማት የተመደበው 115 ቢሊዮን ሲሆን ለመደበኛ በጀት የተመደበው ግን 81 ቢሊዮን ብር ገደማ እንደነበር ይህንን በምስሉ ላይ የሚታየውን የኢቲቪን ዘገባ ዋቢ ማድረግ ይቻላል። እነዚህን አሃዞች ወደ መቶኛ ስንቀይራቸው ብልጽግና ስልጣን ሲይዝ ከተመደበው በጀት ውስጥ 36 በመቶን የሚሸፍነው የልማት በጀት ሲሆን መደበኛው በጀት ግን 25 በመቶ ነበር። ዘንድሮ ግን ብልጽግና ልማቱ ከ22 በመቶ እንዳይዘል አድርጎ መደበኛውን ግን ከ62 በመቶ በላይ እንዲሆን አድርጎታል። ይሄው የኢቢሲ ዘገባ እንደሚያመለክተው የትምህርት፣ የመንገድ፣ የግብርና፣ የውሃና የተፈጥሮ ሀብት፣ የጤናና የገጠር ኤሌክትሪፊኬሽን ፕሮግራሞች ከአጠቃላይ የ2010 በጀት ውስጥ 61.8 በመቶ ያህሉን ድርሻ መያዛቸውን ነበር። በዘንድሮ በጀት የማህበራዊ ዘርፎች የተባሉት ትምህርት፣ ጤና ማለትም ሁሉም የመንግስት ሆስፒታሎች፣ ሁሉም ዩኒቨርሲቲዎች፣ የትኛውም የጤና ዘርፍ፣ የቴክኒክና ሙያ፣ የሥራ ዕድል ፈጠራ ወዘተ ተብለው በአጠቃላይ 75 መስሪያ ቤቶች ባለበጀት መሆናቸውን የሚጠቅሰው ይህ በምስሉ ላይ የሚታየው የበጀቱ ረቂቅ ለእነዚህ ሁሉ ተቋማት የተመደበው በጀት 93 ቢሊዮን ብር መደበኛ፣ ካፒታል ደግሞ 106 ቢሊዮን ብር፣ በጠቅላላ 199 ቢሊዮን ብር ነው ይላል። እነዚህ 75 መስሪያ ቤቶች እንሰራዋለን ያሉትን የልማት እቅድ ይዘው በጠቅላላ እንዲመደብላቸው ጠይቀው የነበረው በጀት 195 ቢሊዮን ብር የካፒታል በጀት ቢሆንም ብልጽግና የፈቀደላቸው በጀት ከካፒታል አንጻር ማለት ነው 105 ቢሊዮን ብር ብቻ ነው። ይህም ከአጠቃላይ ከተያዘው በጀት አንጻር ሲታይ 5.4 በመቶ ብቻ ነው ማለት ነው። 75 መስሪያ ቤቶች 5.4 በመቶ የአገሪቱን በጀት ድርሻ አላቸው። ለዚህም ነው ብልጽግና ለትምህርትና ጤና፣ ለስራ ዕድል ማግኛና ለልማት ከሚመድበው ገንዘብ ይልቅ ለማፈኛ ተቋማቱ የሚመድበውን ያበዛል የሚባለው። ይህንንም ከዚሁ ከሰነዳቸው ላይ እንመለከተዋለን። በስውር የሚመደበውን ትተን በይፋ የተነገረውን የመከላከያ በጀት ለጤናና ትምህርት ከተመደበውም ጋር እናነጻጽረዋለን። ብልጽግና በዚሁ ለካፒታል በጀት 22 በመቶ የማይሞላ ገንዘብ በመደበበት ሰነዱ ላይ አዲስ የልማት ፕሮጀክት እንደማይኖረውም ይፋ አድርጓል። እዚህ ጋር ደሳለኝ ጫኔ ይጠቀሱ። መቼ ነው አዲስ ልማት የምንጀምረው ይላሉ። አዲስ መንገድ፣ አዲስ የፍጥነት መንገድ፣ አዲስ ሆስፒታል፣ አዲስ ግድብ፣ አዲስ ዩኒቨርሲቲ፣ አዲስ ባቡር፣ አዲስ ኮንዶሚኒየም ቤቶች፣ መኖሪያ የጋራ መኖሪያ ቤቶች መስራት ምንጀምረው መቼ ነው? ለነዚህ በቂ በጀት ምንጀምረውስ መቼ ነው? ብልጽግናዎች ለዚህ ጥያቄ በተለያየ ጊዜ በቂ ምላሽ ሰጥተዋል። በስልጣን ዘመናችን ዩኒቨርሲቲ አንገነባም፣ ኮንዶሚኒየም አንሰራም ወዘተ የሚለውን የሚናገሩት ቀብረር ብለው ነው። እንዲያም ሆኖ የበጀት ሰነዱን ስናገላብጥ ትምህርትና ጤናን ለይተንም በማህበራዊ ዘርፍ ስር እናገኛቸዋለን። ይኸው የአህመድ ሺዴ መስሪያ ቤት ሰነድ የሚያስረዳው ለትምህርት ሚኒስቴር የተያዘው በጀት 3.4 ቢሊዮን ብር ለካፒታልም ለመደበኛም ሆኖ እናገኘዋለን። ይህ 3.4 ቢሊዮን ብር ከአጠቃላይ በጀት አንጻር ሲታይ 0.1 በመቶ ነው። የጤና ሚኒስቴር ደግሞ 45.9 ቢሊዮን ብር እንደተመደበለት ይገልጻል። ይህ ከአጠቃላይ በጀቱ አንጻር በመቶኛ ሲቀመጥ 2.38 በመቶ ብቻ ነው። እንዲህ ያለ የበጀት ማሽቆልቆል ጤናም ሆነ ትምህርት ሚኒስቴር አጋጥሟቸው የሚያውቅ ስለመሆኑ ያገላበጥናቸው ሰነዶች አያመለክቱም። ለአብነት በዚህ በምስሉ ላይ የሚታየው የዩኔስኮ ማስረጃ እንደሚለው ብልጽግና ወደ ስልጣን የመጣበት 2010 ላይ የኃይለማርያም ደሳለኝ መንግስት ካጸደቀው የ321 ቢሊዮን ብር በጀት ውስጥ 24 በመቶውን ወይም 77 ቢሊዮን ብሩን የወሰደው የትምህርቱ ዘርፍ ነው ይላል። ጤናን በማስመልከት የኢትዮጵያን የበጀት ታሪክ ከዓለም ጤና ድርጅትና ዩኒሴፍ ቋት ላይ ስናገላብጥ በዚያው ብልጽግና ኢትዮጵያን በተረከበበት ዓመት የነበረው ድርሻ ከአጠቃላይ በጀቱ ከ8 እስከ 9 በመቶ ነበር ይላል። በዘንድሮ
በጀት ግን ጤና ሚኒስቴር ከአጠቃላይ በጀቱ የተመደበለት 2.3 በመቶ፣ የትምህርት ሚኒስቴር ደግሞ 0.1 በመቶ ሆኖ እናገኘዋለን። የዋጋ ግሽበት በናረበት፣ የብር የመግዛት አቅም በተዳከመበት፣ ሐኪሞች የደሞዝ ጥያቄ አንስተው አድማ በመቱበት፣ አያሌ የሕክምና ተቋማት በጦርነት ወድመው ጥገናና መልሶ ግንባታ በሚፈልጉበት፣ እንደ ዩኤስአይድ ያሉ የጤናና የትምህርቱን ዘርፍ የሚደጉሙ ለጋሾች ለቀው በወጡበት፣ እንደ ወባ ያሉ ወረርሽኞች ሚሊዮኖችን በሚያጠቁበት በዚህ ወቅት ለእነዚህ ዘርፎች የተመደበው በጀት ማሽቆልቆሉ ለምን ነው የሚለው ጥያቄ ከመንግስት ፖሊሲ ይመነጫል። ሰው ማዳኛ ተቋማትን ከማብዛትና ከማጠናከር ይልቅ ሰው ማፈኛና መግደያ ተቋማትን ማብዛት የጸጥታ አካላትን የሚመሩ ኃይሎችን ኑሮ የሚያሻሽል በጀት የሚያጸድቀው ከጦረኛና ገዳይ ፖሊሲው አንጻር ነው የሚለው ምክንያት አሳማኝ የሚሆነው በራሱ ቁጥሮች ሲደገፍ ነው። ለዚያም ነው ደሳለኝ ጫኔ ብልጽግና ኢትዮጵያን ወታደራዊ አገር አደረጋት ማለታቸው። ለኢኮኖሚ ሴክተሮች፣ ለማህበራዊ ሴክተሮች የተመደቡ በጀቶች በጣም ትንሽ ናቸው ከጠቅላላ በጀቱ አንጻር ሲታይ። ለጸጥታ ዘርፍ የመደብናቸው በጀት ደግሞ በመቶ ቢሊዮኖች ነው። ለመከላከያ፣ ለደህንነት፣ ለፌዴራል ፖሊስ፣ ለእንደዚህ በኢህአዴግ ልማታዊ ይባለው የነበረ መንገድ፣ መብራት፣ እነዚህ ነገሮች ይሰራ የነበረ በጀቱም ለነዛ ከፍተኛ የነበረው አሁን ኦልሞስት ተገልብጦ ለጸጥታና ለደህንነት ሴክተሮች ላይ ነው ከፍተኛ በጀት እየመደብ ነው ያለውና ሴኩሪታይዝድ የሆነ ስቴት አልሆነም ወይ? ይሄ ያን አያሳይም ወይ? ከልማት ወደ ሴኩሪታይዝድ የሆነ መንግስት አልተቀየረም ወይ ብልጽግና? ይህንን የደሳለኝ ጫኔን ሐሳብ በአሃዛዊ መረጃዎች ለመመልከት ወደ 450 ገጹ የበጀት ዝርዝር ሰነድ እንመለስ። ለትምህርትና ጤና የተመደበው ገንዘብ ወይም በማህበራዊ ዘርፍ ላሉት 75 ተቋማት በጠቅላላው የተያዘው በጀት ተደምሮ 199 ቢሊዮን ብር ነው የሚለው ይኸው በጀት ሪፖርት ለመግደያና ማፈኛ ተቋማት ውስጥ ስንት ተመድቧል የሚለውንም ጥያቄ ይመልስልናል። መከላከያ 80 ቢሊዮን፣ መከላከያ ዩኒቨርሲቲ 985 ሚሊዮን፣ ፌዴራል ማረሚያ ቤቶች 3.6 ቢሊዮን፣ ፌዴራል ፖሊስ 12.3 ቢሊዮን፣ ኢንሳ 2.5 ቢሊዮን፣ የፌዴራል ፖሊስ ዩኒቨርሲቲ 2.3 ቢሊዮን፣ ብሔራዊ ደህንነት 2.6 ቢሊዮን፣ ኢሚግሬሽን 11.7 ቢሊዮን ተመድቦላቸዋል። እነዚህ 8 የአፈናና የግድያ ተቋማት በጠቅላላ የተመደበላቸው በጀት 116 ቢሊዮን ብር ሲሆን ለአገር ልማትና ጤንነት የሚጠቅሙ ለመጪው ትውልድም የሚበጁ እንደ ትምህርትና ጤና ያሉት 75 መስሪያ ቤቶች የተያዘላቸው በጀት ግን 199 ቢሊዮን ብር ነው። እናም የአገሪቱ ወጣቶች የሥራ ዕድል የሚያገኙበት ኢንቨስትመንት ቀርቶ በቀጣዩም ዓመት ስራቸው ገድለው በሚሞቱበት ጦር ሜዳ መዋል ወይም ለስደት ወጥቶ የባህርና የበረሃ ሲሳይ መሆን አለያም በወላጅና በወዳጅ ትከሻ ላይ ሆኖ መቆዘም ይሆናል ማለት ነው። ትውልዱ አይማርም፣ የተማረውም ስራ ያገኝም። የአገሪቱ ቀጣይ ዓመት እቅድም ወይ አዲስ ጦርነት መፍጠር ነው አለያም ባለው መቀጠል ነው የሚል ተስፋ አስቆራጭ ድምዳሜን ያጭራል። የአገሪቱ መደበኛ በጀት መብዛት የሚያመለክተውም ይህንኑ ነው የሚሉ አስተያየት ሰጪዎች በሚቀጥለው ዓመት የነዳጅም ሆነ ሌላ የሸቀጥ ድጎማ እንደማይኖር የአህመድ ሺዴ አለቃ እናት ሲሉ ያሞካሹት አይኤምኤፍ ማዘዙን ያነሳሉ። ኢትዮጵያ ከዚህ በላይ አቅም የላትም በማለት ደሞዝ ሊጨመር እንደማይችል ጠቅላይ ሚኒስትሩ ቁርጥ አድርገው ተናግረዋል። አህመድ ሺዴም በበጀት ሪፖርታቸው ላይ የደሞዝ ጭማሪ እንደሚኖር ያጠቀሱት ነገር የለም። እናም ደሞዝ ካልተጨመረ ድጎማም ከተነሳ በጀቱ የት ይሄዳል የሚለው መሰረታዊ ጥያቄ ነው። አቶ አህመድ ለዕዳ ክፍያ የሚውለውንም በመደበኛ በጀቱ ላይ ስላካተትነው ነው የበዛው የሚለውን በመናገር አልፈውታል። የካፒታል በጀቱ ስለምን አነሰ የሚለውን ግን ደፍረው አያብራሩትም። የሆነው ሆኖ ደሞዝ አይጨመርም ከተባለ ለወታደሩም ሆነ ለዶክተሩ የሚጨመር አዲስ ደሞዝ የለም ማለት ነው። እናም 1.2 ትሪሊዮን ብር መደበኛ በጀት የት ሊገባ ነው የሚለው ጥያቄ ሲመረመር አዲስ ጦርነት አለ ወይም ከመደራደር ይልቅ አሁንም ያለውን ውጊያ የማስቀጠል ፍላጎት አለ ማለት ነው የሚል ምላሽ ሊያመጣ ይችላል። መንገድና ትምህርት ቤት ሲገነባ የማይወዱት፣ ሆስፒታል በመንግስት ሲሰራ የሚናደዱትና አይኤምኤፍ ወትሮም ቢሆን የልማት ፍላጎት የሌለውን ብልጽግናን ካፒታል በጀት አስቀንሰውታል የሚሉ ሰዎች የሚሰጡትን አስተያየት ስናዳምጣቸው ደግሞ እውነት አላቸው። በእርግጥም አይኤምኤፍ ፐብሊክ ኢንቨስትመንት የሚለውን ይህንን የመንግስት የልማቶች እንዲቀንስና ግብር ሰብሳቢ ሆኖ እንዲቀመጥ ውል አስፈርሞታል። እንዲህ ያሉ ኢኮኖሚያዊ ጉዳዮች ወሰብሰብ የሚልባቸው የነ አህመድ ሺዴ አለቃ ጠቅላይ ሚኒስትር አብይ እናት ያሉት አይኤምኤፍ የኢትዮጵያን እናቶች የሚያጎብጥና ጓዳቸውን የሚያነጥፍ ፖሊሲ በዚህ ልክ ተግብሯል። አቶ አህመድም አይኤምኤፍ አወደሰን ሲሉ እናታችን አንበሳ የኔ ጀግና አለችን ማለት እስኪቀራቸው ድረስ ተደምጠዋል። በተለይ ለደሃው ህብረተሰብ ተጠቃሚነት ከፍተኛ ትኩረት የሰጠ በጀት ነው።
ይሄ ዓለም አቀፍ የልማት አጋሮችም አፋቸውን ሞልቶ የሚመሰክሩት ነው። ባይዘው በእኛ እንደ ገንዘብ ሚኒስቴር ወይም የፌዴራል መንግስቱ የሚናገረው ብቻ አይደለም። በቅርቡም IMF የግምገማ ቡድን 3ኛውን ግምገማ አጠናቋል። በአይኤምኤፍ መደነቅን እንደ ትልቅ ድል የሚያዩት እነ አህመድ 1.93 ትሪሊዮን ብር በጀት ይዘው ሲቀርቡ ከየት አምጥታችሁ ልትሸፍኑት ነው የሚለው መሰረታዊ ጥያቄ ሊነሳላቸው ይገባል። በቅድሚያ ግን አንድ ነጥብ አለ። ይህ በጀት ሙሉ እጃችን ላይ የለም ብለዋል። በይፋ ደግሞ 417 ቢሊዮን የበጀት ጉድለት እንዳለባቸው አቶ አህመድ ገልጸዋል። ሌላውን ከግብርና ታክስ እንሰበስበዋለን ብለዋል። ይህንን የጎደለብንን 417 ቢሊዮን ብር ከውጭና ከአገር ውስጥ ተበድረን እንሸፍነዋለን የሚል እቅድ አለን ሲሉም ተደምጠዋል። በሌላ አገላለጽ 415 ቢሊዮን የካፒታል በጀት የያዘችው ኢትዮጵያ 417 ቢሊዮን ብር እጇ ላይ የላትም። እናም አበዳሪ ካጣች እነዚህ እጅግ በጥቂቱም ቢሆን የታቀዱት የልማት ስራዎችም ሊታጠፉና ላይሰሩ ይችላሉ ማለት ነው። አሁንም ወደ ሌላ ነጥብ እንግባ። መንግስት 1.93 ትሪሊዮን ብር በጀት የያዘው ከየት ሊያመጣው ነው የሚለው መሰረታዊ ጥያቄ የሚከተል ምላሹን የያዘው ይህ በምስሉ ላይ የምትመለከቱት ሰንጠረዥ ነው። የኢትዮጵያ ሕዝብ ልማት ባይሰራለትም ውሃና መብራትን ባይዘረጋለት አዳዲስ ግድብና ትምህርት ቤቶችን ባይሰሩለት ለመንግስት የማይከፍልበት የክፍያ ዘርፍ የለም ማለት ይቻላል። ለምሳሌ ከአከራይ ተከራዮች 1.6 ቢሊዮን ብር ለመሰብሰብ ታቅዷል። ከተቀጣሪ ሰራተኞች ምንዳና ደሞዝ 60 ቢሊዮን ብር እሰበስባለሁ ብሏል። እያንዳንዱ ዜጋ ብር በባንክ ውስጥ አስቀምጦ ከሚያገኘው ወለድ 7.9 ቢሊዮን ብር የመውሰድ እቅዱንም ይፋ አድርጓል። በአገሪቱ ውስጥ መንግስት በተከተለው ብርን የማዳከም ፖሊሲ በሚገኘው ገንዘብም ወደ 6 ቢሊዮን ብር አገኛለሁ ብሏል። ብርን አዳክሞ የመሰብሰብ ጉዞ ማለት ነው። ከቴሌ በቫት 39 ቢሊዮን ብር፣ ከመኝታ ቤቶች 1.4 ሚሊዮን ገደማ በተርኖቨር ታክስ ወዘተ አገኛለሁ ብሏል። በነዳጅ የሚሰበሰበው ደግሞ ገረም የሚል ነው። በኤክሳይዝ ታክስ 81 ቢሊዮን ብር፣ በቫት ደግሞ 93 ቢሊዮን ብር ይገኝበት ዘንድ ታቅዷል። ከመጪው ሐምሌ ጀምሮ የ1 ሊትር ነዳጅ ዋጋ 127 ብር ይገባል ተብሎ ይጠበቃል። እዚህ ላይ 15% ሲጨመርበት ወደ 145 ብር ሊያድግ ይችላል ማለት ነው። ይህ ግን ኤክሳይዝ ታክስን ሳይጨምር መሆኑ ነው። እሱ ሲጨመርበትና ድጎማውም ሙሉ በሙሉ ሲነሳ ደግሞ የ1 ሊትር ነዳጅ ዋጋ ከ200 ብር በላይ ይዘልቃል። ለነዳጅ ብቻ ሳይሆን ሰዎች የሚለብሱትን ሲገዙም ለመንግስት 1 ቢሊዮን ብር የኤክሳይዝ ወይም የቅንጦት ግብር ይከፍላሉ ተብሏል። መንግስት ገቢ አገኝበታለሁ ብሎ ያቀደው ሌላኛው ዘርፍ ውርስና የፍርድ ቤት መቀጫ ነው። ገና ለገናው ኮንትሮባንድና ህገወጥ ግብይት ይኖራል ብሎ በማሰብ 2.6 ቢሊዮን ብር እወርሳለሁ ብሎ ያቀደው መንግስት ዜጎችን እያሰሩና እየከሰሱ 63 ሚሊዮን ብር ከፍርድ ቤት መቀጫ አገኛለሁ ብሎ እንዳሰበም ይኸው ሰንጠረዥ ያሳያል። ሰንጠረዡ ግን እነዚህም ብቻ ጠቅሶ ያበቃም። መንግስት ዜጎቼ ከሚጠቀሙት ጨውና ስኳር ላይም ግብር አስከፍላለሁ ብሎ አስልቷል። ጨውና ስኳር በኤክሳይዝ ታክስ 5.3 ቢሊዮን ብር፣ በተርኖቨር ታክስ 2.7 ሚሊዮን ብር ይገኝባቸዋል ተብሏል። በጠቅላላ ዜጎች ጨውና ስኳር ሲገዙ ለመንግስት የሚከፍሉት ታክስ 6 ቢሊዮን ብር እንደሚደርስ ይኸው ሰንጠረዥ ያሳያል። በልብስ ስፌት ስራ ላይ ከተሰማሩ ሰዎች ሳይቀር የሚሰበስበውን ይፋ ያደረገው መንግስት 5900 ብር በአገሪቱ ውስጥ ልብስ ሰፍተው ቀን ከሚያሳልፉ ሰዎች ሊቀበል አሰፍስፏል። መንግስት ኪሳቸውን ሊያራቁት ዘርፉንም ሊያዳክም ሰይፉን ክፉኛ ሊመዝባቸው ካሰበባቸው ዘርፎች መካከል የጤናና የተሽከርካሪ ዘርፎች መሆናቸውን ይሄው የገቢ በጀት እቅድ ያስረዳል። እንዴት የሚለውን ለመመልከት አሁንም ሰንጠረዡን ዋቢ እናድርግ። መኪናና መለዋወጫ የሚያስመጡ ነጋዴዎች ጉምሩክ ላይ 29 ቢሊዮን ብር ቀረጥ ከገቡ በኋላ ቫት 30 ቢሊዮን፣ እንደገና ሱር ታክስ 8 ቢሊዮን፣ ከአውቶሞቢሎች ኤክሳይዝ ታክስ 20 ቢሊዮን፣ በድምሩ 87 ቢሊዮን ብር ከመኪናና መለዋወጫ ዘርፍ ብቻ በታክስ መልክ ለማግኘት ያሰበው መንግስት ከጋራዥ አገልግሎት ደግሞ 356 ሚሊዮን ብር አገኛለሁ ብሎ በየጋራዥ ቤቱ እንደሚዞር አስታውቋል። መኪናም እንዳይገባ ከገባም እንዲወደድ ገብቶም ቢበላሽ እንዳይጠገን የሚፈልግ የሚመስለው ይኸው የበጀት እቅድ ከሕክምናው ዘርፍም ጠቀም ያለ ገንዘብ ለመሰብሰብ እንደታሰበ ያስረዳል። የሕክምና መገልገያና መድኃኒት ለማስመጣት ገበያ ከሚወጡ የአገሪቱ ነጋዴዎች ጉምሩክ ላይ 6 ቢሊዮን ብር፣ አገር ውስጥ ቫት 3.4 ቢሊዮን ብር፣ 135 ሚሊዮን ብር ደግሞ ሱር ታክስ የጤና አገልግሎት በመስጠታቸው ብቻ 108 ሺህ ብር፣ የመድኃኒትና ሕክምና ዕቃ በመሸጣቸው 199 ሚሊዮን ብር ይከፍላሉ። በአጠቃላይ በመንግስት ያነሰ በጀት የተያዘለት የጤናው ዘርፍ ለመንግስት ገቢ ግን 10 ቢሊዮን ብር ገቢ የማስገኘት ዕጣ ተጥሎበታል። ይህ ሁሉ የሚከፈለው ለአገር ልማት በሆነ መልካም ነበር።
የሚከፈለው ግን ለመታፈኛና ልጆችን ለማስገደያ ተቋማት መሆኑን ከሰነዱም ሆነ ከአገዛዙ ጠባይ አንጻር እርግጠኛ ሆኖ መናገር ይቻላል። የብልጽግናን በጀት የዳሰስንበት ዝግጅት በዚሁ ተጠናቋል። መልካሙን ሁሉ መመኘት እንሰናበታለን።